ሰላም ሰላም ጓደኞቼ እንዴት ናችሁ? ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድ ቤተሰቦቼ እንዴት ናችሁ? ዛሬ ለአንድ መልእክት ነው የመጣሁት እና እሷን እስኪ ለማስተላለፍ ሞክራለሁ። ስራ እንዴት ነው? ሁሉ ሰላም ነው? እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም ነው። ክብር ለጌታ፣ በጣም ሰላም ነኝ። መልእክቴ ምንድን ነው? በአንዳንድ በተለያዩ ምክንያቶች ሜሴንጀር ላይ የምትደውሉልኝ ሴቶች ማለት ነው። ያው ምክንያቱ እንዲህ ነው ብዬ አልናገርም። ዛሬ የምናገርበት ቀን አለኝ። ግን በአንዳንድ ነገሮች ሜሴንጀር ላይ እየደወላችሁ አንዳንድ ጥያቄዎችን የምትጠይቁ ሰዎች ወይንም እየደወላችሁ በጣም የምታጨናንቁኝ ሰዎች ያው ትክክለኛ መረጃው ማለት እንዴት ብዬ ልንገራችሁ? ያው እርግጥ ትክክለኛ መረጃው እኔም በሚመለከት ነው የምትጠይቁኝ፣ ወይንም ደግሞ ከእናንተ ጋር ንክኪ ባላቸው ሰዎች ወይንም ደግሞ ከእናንተ ጋር ኮሚኒኬሽን የሚያደርጉ ሰዎች ጋር ነው የምትጠይቁኝ ጥያቄ እና እርግጥ ጥያቄያችሁ ልክ ነው። ትክክለኛ እውነት እሷ ጋር አለ ብላችሁ ስለምትሉ ነው የምትደውሉልኝ። ግን በጣም ሰለቸኝ፣ በጣም 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 ሰለቸኝ። በቃ የምሰማው ሁላ ውሸት፣ የማየው ውሸት። እኔ እንዴት ብዬ ላስረዳችሁ? ማለት ይሄን መልእክት በደንብ እስኪ አዳምጡት። እኔ ጋር ለምትደውሉ ፍቅርም ብላችሁ ለምትደውሉ ሰዎች ሜሴንጀር ላይ ይሄ ነው መልእክቴ እና እባካችሁ ተውኝ። ማለት በቃ እኔ ተውኝ። እኔ ስራ ላይ ነው ያለሁት። ስራ እየሰራው ነው። ለስራ ነው የመጣሁት። ስለዚህ የመጣሁበትን አላማ አታስረሱኝ፣ አታዘንጉኝ። የመጣሁበት አላማ አለኝ። እኔ በእንደዚህ አይነት ነገር በሚረባ በማይረባ ነገር ሜሴንጀር ላይ ተደዋውዬ ልጨቃጨቅ ወይ ምናምን ንትርክ ልሄድ ምናምን ነገር አይደለም። የምትፈልጉትን ሰው ደግሞ ቀጥታ ዳይሬክት ማግኘት ትችላላችሁ። በቃ እኔ በጥያቄ ጭንቅላቴ ዞረ። በጣም በቃ እየታመንኩ ነው፣ መስራት አልቻልኩም። በቃ ሜሴንጀር ላይ የሚደውልልኝ ሰው ቡና እየጠጣው ነው እና ሜሴንጀር ላይ የሚደውልልኝ ሰው በጣም ብዙ ማለት ነው። ወንዶችን አካትትም። ይሄ ያው ወንዶችን በራሳቸው የሚጠይቁት ጥያቄ አለ፣ ግን የሴቶቹ ጥያቄ እኔ በዛብኝ። በቃ መመለስ አልቻልኩም። ሁሌ ደግሞ እንደዚህ ነው እኔ እንደዚህ ነኝ ከሌ እንደዚህ ነው እያልኩ ማስረዳት አልፈልግም። ካመናችሁ አምናችሁ ቀጥሉ በዛው። በቃ እምነት ካላችሁ እናንተ በምትባሉት ነገር ካመናችሁ በዛው ቀጥሉ። ካላመናችሁ ደግሞ አንድ ነገር እርግጠኛ ሳትሆኑ ጥልቅ ብላችሁ ህይወት ውስጥ አትግቡ። በቃ ሴቶች እባካችሁ እየለመንኳችሁ ነው። ሲቀጥል ባለትዳሮች እባካችሁ በቃ ሴቶችን አታታሉ። ባለትዳሮች የያዛችሁ ሴት እቤት ውስጥ የተቀመጠችው ሴት የተከበረች ናት፣ የምትወደድ ናት፣ ወርቅ ናት። ስለዚህ ሚስቶቻችሁን አክብሩ። ሚስቶቻችሁን በደንብ ያዙ። ሚስቶቻችሁን መያዝ ካልቻላችሁ ደግሞ ተው። በቃ በሰው ህይወት አትጫወቱ። በቃ ለምን የሌላ ህይወት ታበላሻላችሁ? የሌላ ሰው ህይወት፣ የሌላ ሴት ህይወት ለምን ታበላሻላችሁ እንዴ? እኔ ብዙ ማውራት እፈልጋለሁ፣ ግን እባካችሁ በቃ እኔ ጋር የምትደውሉ ሴቶች በቃ የምታምኑ ከሆነ በዛው ቀጥሉ። እኔ አይመለከተኝም። በቃ ልጅም ኖረው ትዳርም ኖረው ሚስትም ኖረው ምንም ኖረው እኔን አትጠይቁኝ እየደወላችሁ እባካችሁ፣ እየለመንኳችሁ። በቃ የስንቱን ሴት መልስ ማስተናገድ አቅቶኛል። በቃ ሰለቸኝ። በቃ ጭንቅላት እየታመንኩ ነው እንዴ። እኔ እኮ ለስራ ነው የመጣሁት። ልታመኑ እንደ የመጣሁት። ስለዚህ እናንተ አላማችሁን ዘንግታችሁ ለምን ፍቅር ውስጥ ትገባላችሁ? በስልክ ብራችሁንስ ለምንድን ነው ሴቭ የማታረጉት? ይሄን ነገር በጣም በተደጋጋሚ ተናግሬያለሁ። አረብ ሀገር ያላችሁ ሴቶች ገንዘባችሁን ሴቭ አድርጉ፣ ገንዘባችሁን አስቀምጡ። ከዛ በኢንቦክስ ይደወላል ምናምን፣ ለከሌ እኮ ይሄን ያህል ብር ሰጥቼዋለሁ፣ ለከሌ እኮ እንደዚህ ሆኜ ተፈልጬ ተቆርጬ ያለኝ። እኔ ምን ላድርግ እንዴ?
እሺ እኔ ምን ላድርግ? እያንዳንዷን ስራዬን ትቼ እያንዳንዷን መረጃ ለእናንተ መስጠት አለብኝ እንዴ? እኔ የኔ ህይወት ነው በቃ። ስለዚህ እናንተ ደግሞ ህይወት ነው ብላችሁ የጀመራችሁት ነገር ካለ በዛ ህይወት መሄድ ነው እንጂ እኔ ጋር ኢንቦክስ እየደወላችሁ እከሌ ምንሽ ነው፣ እከሌ በዚህ ወጣ፣ እከሌ ገባ፣ ወላይ ፎቶ ጋጋታ ምናምን እንዴ። በቃ እኔ ደክሞኛል። በቃ ጌታን በጣም ደክሞኛል። በቃ መስማትም አልፈልግም፣ መመለስም አልፈልግም፣ የሚጠይቀኝም ሰው አልፈልግም። በጣም እየተናደድኩ ነው። በኢንቦክስ እየደወላችሁ ሜሴንጀር ላይ የምትጠይቁኝ ሰዎች በጣም እየተናደድኩ ነው። በተለይ ስማችሁን አልናገሩም። ራሳችሁ አማርኛው ጠፋብኝ። ራሳችሁ ታውቁታላችሁ። እኔ ጋር በኢንቦክስ የምትደውሉ ሴቶች ራሳችሁ ታውቁታላችሁ። ስለዚህ ከዚህ በኋላ ለመደወል እና እኔ ጋር ያለውን ነገር ከኔ ጋር ያለውን ኮሚኒኬሽን ለመጠየቅ ከኔ ጋር ያለውን ግንኙነት ለመጠየቅ ወይንም ደግሞ እኔን ጥያቄ ለመጠየቅ ከፈለጋችሁ በሌላ ነገር ጠይቁኝ። በቃ ሜሴንጀር ላይ እየደወላችሁ አታዝጉኝ። በቃ አታድርቁኝ። በቃችሁ ልለምናችሁ። እኔ ከእናንተ ጋር ምንም ንክኪ የለኝም። ግን መጠየቅ የምትፈልጉትን ነገር እራሱ ባለቤቱን ጠይቁና ከዛ በኋላ አምናችሁ ከሄዳችሁ በዛው መንገድ ሂዱ። ካላመናችሁ ደግሞ ወደ እኔ ጥያቄ አትምጡ። በቃ እኔ ለስራ ነው የመጣሁት፣ ለስራና ስራ ነው የመጣሁት። ስለዚህ አላማዬን አታስቱኝ። ስራዬን መስራት ትቼ ሌላ ሀሳብ ውስጥ እንድገባና ሌላ ጭንቀት ውስጥ እንድገባ አታርጉ። እኔ ሰላም ነኝ፣ አሁን በጣም ሰላም ነኝ፣ እግዚአብሔር ይመስገን። በቃ አሁን በተረጋጋ መንፈስ ነው ስራዬን የምሰራው፣ በተረጋጋ አይምሮ ነው የምሰራው። ነገር ግን ሜሴንጀር ላይ እየደወላችሁ የምታጨናንቁኝ ሰዎች ይሄ ለእናንተ ነው። በቃ ሴት እህቶቼ ብራችሁን ተበላችሁም አልተበላችሁም እኔ አይመለከተኝም። በቃ ተናግሬያለሁ ከዚህ በፊት። አረብ ሀገር ያላችሁ ሴቶች እባካችሁ ብራችሁን አትበሉ። ትዳር ላላቸው ሰዎች ፍቅረኛ እያላቸው ትዳር እያላቸው እንደዚህ እህቶቻችን እየተጎዱ ነው። እባካችሁ ቴኬር አቁሙ ብዬ ተናግሬያለሁ። 2 ጊዜ ነው 3 ጊዜ ቪዲዮ ሰርቻለሁ። በቃ ማስተላለፍ ያለብኝ ከኔ እንዳይቆጨኝ መናገር ያለብኝን ተናግሬያለሁ። ከዚህ በላይ ምን ላድርግ? በቃ እኔ ጋር እየደወላችሁ በማንም ጉዳይ አትጠይቁኝ። በቃ በእውነት አትጠይቁኝ እና እየለመንኳችሁ በቃ እኔ ስራዬን ልስራበት። ለስራ ነው የመጣሁት። ስራዬን ሰርቼ በሰላም ወደ ሀገሬ ልመለስ። ከዛ በኋላ የሚሆነው ይሆናል። አለቀ። እኔ ወዳችኋለሁ። በቃ ሌላ ምንም ምለው ነገር የለም።